ሰላም ጤና ይስጥልኝ የቻናላችን ቤተሰቦች፣ ዛሬ ወደ ምስራቅ አፍሪካ የኢኮኖሚ ሞተር ወደምትባለውና በአረንጓዴ ተፈጥሮዋ ወደምትታወቀው ኬንያ እንወስዳችኋለን። ኬንያ ለኢትዮጵያውያን ጎረቤት ብቻ ሳትሆን ብዙዎች ህይወታቸውን የለወጡባት የሥራ ምድር ነች። በዚህ ቪዲዮ ውስጥ ኬንያ ውስጥ እንዴት ሥራ መያዝ ይቻላል፣ የትኞቹ የንግድ ዘርፎች ትርፋማ ናቸው እና ለመዝናናትስ የት መሄድ አለብን የሚሉትን በዝርዝር እናያለን። እስከ መጨረሻው አብራችሁን ቆዩ። ፕሮግራሙን ወደ እናንተ ማደርሰው እኔ ፍሬም ታጠቅ ነኝ። መልካም ቆይታ። ማሳይ ማራ ይህ የዓለም ድንቅ ተፈጥሮ የሚታይበት ቦታ ነው። በየዓመቱ በሚሊዮን የሚቆጠሩ የዱር እንስሳት ከታንዛኒያ ወደ ኬንያ የሚያደርጉት ፍልሰት አይነኬ ልምድ ነው። ሞምባሳና ዲያኒ ከከተማው ጫጫታ ራቅ ብለው ነጭ አሸዋማ ባህር ዳርቻ ላይ ለመዝናናት ሞምባሳ ተመራጭ ናት። የህንድ ውቅያኖስ ውበትና ጥንታዊ የፖርቹጋሎች ምሽግ ታሪክንና መዝናናትን በአንድ ላይ ይይዛሉ። ሌላኛው ናይሮቢ ብሔራዊ ፓርክ ነው። አስቡት፣ ከጀርባችሁ ሰማይ ጠቀስ ህንፃዎች እየታዩ ከፊት ለፊታችሁ ደግሞ አውራሪስና አንበሳ የሚታይበት ዓለም ላይ ያለ ብቸኛው ከተማ ናይሮቢ ናት። ኬንያ ውስጥ መኖር እንዴት ነው የሚለው ጥያቄ ብዙዎቻችሁ ጋር ይነሳል። የኑሮ ውድነቱ እንደምትኖሩበት ሰፈርም ይወሰናል። ለምሳሌ በናይሮቢ ዌስትላንድስ የምትኖሩ ከሆነ ውድ ነው። ነገር ግን እንደ ካሳራኒ ወይም ሩይሩ ባሉ ቦታዎች ኑሮ በጣም ተመጣጣኝ ነው። የኬንያ ማታቱ ወይም ሚኒባሶች የራሳቸው የሆነ የሙዚቃና የዲዛይን ባህል አላቸው። በከተማ ውስጥ ለመንቀሳቀስ በጣም ፈጣንና እርካሽም ናቸው። የኬንያ ምግብ ከኢትዮጵያ ምግብ ጋር ባይመሳሰልም ዩጋሊና ኒያማ ቾማ ወይም የተጠበሰ ስጋ አንዴ ከለመዳችሁ አትተውትም። ኬንያ በአፍሪካ ውስጥ በቴክኖሎጂ ቀዳሚ ከሆኑ ሀገራትም አንዷ ነች። ናይሮቢ ሲሊኮን ሳቫና የሚል ስያሜ የተሰጣትም በምክንያት ነው። እዚህ ሀገር ውስጥ ያለው የዲጂታል ክፍያ ስርዓት እንደ ኤምፔሳ ያሉ ለንግድ ሥራ እጅግ ምቹ ሁኔታንም ፈጥሯል። በተለይ በጤና በኢንጂነሪንግና በቴክኖሎጂ ዘርፍ የሰለጠኑ ባለሙያዎች ከሆናችሁ ኬንያ ውስጥ ሰፊ የሥራ ዕድል ይጠብቃችኋል። ኬንያውያን ለአዳዲስ ነገሮች ክፍት ናቸው። የራስዎን ትንሽ ካፌ፣ የውበት ሳሎን ወይም ማስመጭና ላኪ ድርጅት ለመክፈት ሕጉ ለውጭ ዜጎች ምቹ ነው። ወደ ኬንያ ለመሄድ ስታስቡ መጀመሪያ ማወቅ ያለባችሁ ነገር ቢኖር የቪዛ ጉዳይን ነው። እንደ ኢትዮጵያዊ ወደ ኬንያ ለመግባት ቪዛ አያስፈልጋችሁም። ያ ማለት ቪዛ ፍሪ ነው ማለት ነው። ነገር ግን አዲሱን የኤሌክትሮኒክ ትራቨል አውቶራይዜሽን ወይም ኢቲኤ መሙላት ግዴታ ነው። በቱሪስት ቪዛ ገብቶ መስራት አይቻልም። ስራ ለመስራት ወርክ ፐርሚት ያስፈልጋል። ይህን ለማድረግ ደግሞ ቀጣሪ ድርጅት ሊኖረዎትም ይገባል፣ ወይም የራስዎን ቢዝነስ ለመክፈት የሚያስችል የኢንቨስትመንት ፈቃድ ማውጣት ይኖርብዎታል። ሁሉም ነገር በኢንተርኔት ማጠናቀቅ ይቻላል። ይህም ሙስናንና መጉላላትን ይቀንሳል። በየትኛውም ሀገር ስንሄድ መጀመሪያ የሚያሳስበን የጸጥታ ጉዳይ ነው። በኬንያ በተለይም በናይሮቢ ያለው የደህንነት ሁኔታ ምን ይመስላል የሚለውን አሁን እንመልከት። ኬንያ ውስጥ ወደ ማንኛውም የገበያ ማዕከል ወይም ሞል፣ ሆቴል ወይም የመንግስት መስሪያ ቤት ስትገቡ ጥብቅ የደህንነት ፍተሻ ይደረጋል። ይህም መጀመሪያ ላይ ሊያሰለቻችሁ ቢችልም ለደህንነታችሁ ተብሎ የሚደረግ መሆኑን ተረድታችሁ መተባበር ይኖርባችኋል። እንደ ማንኛውም ትልቅ ከተማ ናይሮቢ ውስጥም ናይበሪ የሚል ስያሜ የሚሰጣቸው አንዳንድ ሰፈሮች አሉ። በተለይም ምሽት ላይ ብቻችሁን ባትንቀሳቀሱ ይመከራል። ውድ የሆኑ ስልኮችን እና ጌጣጌጦችን ሰው በበዛባቸው ቦታዎች ላይ በግልጽ አለማሳየት ብልህነት ነው። በከተማ ውስጥ በየቦታው የፖሊስ ጥበቃ አለ።
እርዳታ ከፈለጋችሁ ወይም አጠራጣሪ ነገር ካያችሁ ለፖሊስ ማመልከት ትችላላችሁ። ይሁን እንጂ ሁልጊዜ ማንነታችሁን የሚገልጽ መታወቂያ ወይም የፓስፖርት ኮፒ መያዝ ግዴታ መሆኑን አትርሱ። ምሽት ላይ ለመንቀሳቀስ ከመንገድ ላይ የሚገኙ ታክሲዎችን ከመያዝ ይልቅ እንደ ኡበር ወይም ቦልት ያሉ በቴክኖሎጂ የተደገፉ ታክሲዎችን መጠቀም የተሻለ ደህንነትን ይሰጣል። በአጠቃላይ ኬንያ ለስራ ትጋት ላለው ሰው የምትሆን ለቱሪስት ደግሞ ገነት የሆነች ሀገር ናት። ወደ ኬንያ ለመሄድ ካሰባችሁ በቂ መረጃ ይዛችሁና ህጋዊ መንገዱን ተከትላችሁ እንድትሄዱ እንመክራለን። የዛሬው ቪዲዮአችን ይህን ይመስል ነበር። ጥያቄ ካላችሁ ኮሜንት ላይ ጻፉልኝ። ቪዲዮውን ከወደዳችሁት ላይክ እና ሼር ማድረጋችሁን አትርሱ። በሚቀጥለው ቪዲዮ እስከምንገናኝ ቸር ቆዩ። ፕሮግራሙን አዘጋጅቼ ያቀረብኩላችሁ እኔ ኤፍሬም ታጥቅ ነኝ። መልካም ቀን